መምህር ግርማ ዶላር ሰበሰበ። ኦፍ ኮርስ የአገልግሎት ዘመናቸው እንዲባረክ ሰጥቷል። ዲያስፖራው ገንዘብ አለው። ያንን ገንዘብ ግን ወስደው ምንድነው ያደረጉት? መምህር ግርማ መኪና ገዙበት፣ ተሳቢ ገዝተው ነገዱበት። ቢነግዱበትስ ሌላ የወደቁ ቤተክርስቲያኖች ካነሱበት ምን ችግር አለ? የራሳቸው የእግዚአብሔርን ጸጋ ወስደው የሰበሰቡት ገንዘብ ነው ብዬ ተከራክሬያለሁ። ያ ገንዘብ ደግሞ እኔ እስከማውቀው ድረስ ኢትዮጵያ ውስጥ ኦሮሞ አይሉ ትግራይ አይሉ እንዳለ ይረዳሉ። በዚያ ላይ ቤተክርስቲያናትን እንደ አባ ዮሐንስ በብዛት ሰርተዋል። ምክንያቱም መምህር ግርማ ነው መመስከር ይችላል። ለረጅም ጊዜ እንደኔ ተመራማሪ የለም። በጣም ብዙ ነገር አነባለሁ፣ መራመራለሁ። መምህር ግርማን ያክል ግን ሰው ሲፈውስ ባይኔ በማይክሮ ሰከንድ እግዚአብሔር በሳቸው ላይ አድሮ ሰው ሲፈውስ አላየሁም። ባይኔ አይቻለሁ ሚሊዮን ጊዜ። ያን እያየሁ እንዴት አላምንም ነው እንዴ? መደዳውን አስነስተው እኮ ነው እንግዲህ የሱዳን ጠንቋይ ምናምን ይላል። ጥንቆላ ባይዘው እንደዚያ በኢየሱስ ስም አያወጣም። ጠንቋይ በኢየሱስ ስም አያምንም። በኢየሱስ ስም አያምንም። በጻድቃ ሰማዕታትም አይመካም። እሳቸው እኮ ቀጥታ ተነስ ሲሉ ተነስ ነው፣ ተቀመጥ ሲሉ ተቀመጥ ነው። በሌላ ልሳን ሲያናግሩ ሰምቻለሁ። ይሄ ደግሞ መጽሐፍ ቅዱስ ላይ እዚህ ጋር ያለ ነው፣ የተደረገ ነው። ዛሬም ይሰራል ብዬ ስለማመን ነው። ስለዚህ መምህር ግርማንም የሚያሳድዷቸው ምንም የሚያረጓቸው ነገር የለም። እኔ እሳቸው እግራቸው ሁሉ ላይ ወድቄ አውቃለሁ። አያውቁኝም። እኔ ነው ብዙ ጊዜ ተከይቻቸው፣ እንደውም ባለቤቴ በጣም ተከታተላቸው ነበር ኢትዮጵያ ውስጥ እያለን። በሄዱበት ሁሉ እሄዳለሁ ሰው ሲፈወስ። አንድ ክርስቲያን ወደ ክርስቶስ ሲሄድ መጀመሪያ ደግሞ የሚቀርበውና የሚያገኘው ማን ይመስላችኋል? ራሳችሁ ንገሩኝ። አንድ ክርስቲያን ወደ ክርስቶስን ለመፈለግ ሲጓዝ መጀመሪያ የሚያገኘው ማንን ነው? ሄሮድስን ነው። ማንን ነው የሚያገኘው? ታዲያ በቃ አሁን እኮ ሄሮድስ ነው የሚያስቸግረን። ቤተልሔም ለመድረስ ክርስቶስን ለማየት ከእናቱ እቅፍ ጋር ለማግኘት መጀመሪያ የሚቀድመው ሄሮድስ ነው። የእግዚአብሔር ብርሃን እየመራን እያለ ቢሆንም በመንፈሳዊ ጸጋ ውስጥ ልናልፍ በተስፋ ውስጥ ብንገኝም ትግሉ ከሄሮድስ ጋር ያለው ትግል የዋዛ አይደለም። ወርቃቸውንም ብራቸውንም አምልኮታቸውንም ይዘው ሄሮድስ ጋር ነው የተጠጉት። የክርስቲያኖች እንቅፋት ትልቁ ሄሮድስ ነው። ሄሮድስ የሚከተሉትን ስራዎች ያደረገ፣ ሰብአ ሰገልን ተቀበላቸው፣ በቤተ መንግስቱ አስቀመጣቸው፣ መገባቸው፣ አበላቸው፣ አጠጣቸው፣ አከበራቸው። ግን ልቡ ስውር ነው ሄሮድስ። ዓለም ልክ እንደዚህ ነች። ትቀበልሃለች፣ ታባብልሃለች፣ ትመግብሃለች። አንዳንድ ጊዜም ፍላጎትህን ለማሟላት በምታደርገው ትግል ውስጥ የመጀመሪያ ተሳታፊ ናት፣ ረዳት ናት፣ ታግዝሃለች። ወደ ቤተልሔም ስትሄድ ምንም የለም። ቀና ማለት ብቻ ነበር የሚያስፈልገው ወደዛ ለመሄድ። ግን ቀና ብለው እያዩ ከብርሃኑ አሁን ተለዩ። ብርሃኑ ቆመ። ሄሮድስ ጋር ሲደርሱ ወደ ላይ የሚያዩበት ብርሃን የለም። አሁን የሚያዩት ሄሮድስን ብቻ ነው። ወደ እግዚአብሔር አምላክ መንገድ ስትመጣ መንገድ ላይ የምታገኘው ሄሮድስን ነው። ኑሮህ ሄሮድስ ነው፣ ጊዜ ሄሮድስ ነው፣ ዘመንህ ሄሮድስ ነው፣ ቤተሰብህም ሄሮድስ ነው። የእግዚአብሔር የሆነውን ነገር ይከለክልሃል። እንደው ጸሎት ጀምራችሁ ቤተሰቦቻችሁ አልተሰላችሁ? አልፎም ተርፎ እንኳ በቤት ውስጥ ያሉት ባልና ሚስቶች አንደኛው ጸሎቱን ረዘም ካደረገ ወጡ ሊበርድ ነው ትላለች። ቡናው ፈልቶ እኮ ቀዘቀዘ ትላለች። መለከቱ ሰዓት አልፏል እኮ ቀነስ አድርገው ይሉሃል። ጠበቅ ስትል መንፈሳዊ ኃይልህ በርታት እየጨመረ ሲመጣ የውስጥ ተመስጦህ ከፍ ሲል ሄሮድስ ቤት ውስጥ ቁጭ ብሎ ብርሃንን ይከለክልሃል። አሁን ሰብአ ሰገላይ ብርሃናቸው የለም። ሄሮድስ ብቻ ነው አሁን የሚያዩት። ቀና ቢሉ የለም። ቀና ቢሉ አሁን ደስታቸው የሄሮድስ ምግብና መጠጥ ብቻ ነው። ሌላ ምንም አይነት ነገር የለም። ወደ ሰማይም እንዳያዩ ብርሃኑ ተጋርዷል። ለምን? እዛ ቤተ መንግስት ውስጥ የእግዚአብሔር ብርሃን አያርፍም። ሲወጡ ነው የሚታየው። ሲወጡ ነው በአይናቸው ላይ የሚበራው። ሲወጡ ነው የሚመራቸው። ካልወጡ አይታይም። ዛሬ ክርስቲያናዊ አኗኗራችንና በረካታችን ልክ በሄሮድስ ተነጥቀን ዝም ብለን ብቻ እዛው እየተድፈነፈንን መሰሪነትን በልቦናችን ውስጥ ተማረን። ሄሮድስ መሰሪ ነው። ብዙ ጊዜ ከሱ ጋር ከቆዩ ሰብአ ሰገል መንፈሳዊ ኃይላቸው ይዳከማል። የአባቶቻቸው ተስፋና የሚፈልጉትንም እድል አያገኙትም።
እንዲህ ነው። አሁን እኮ ወደ ክርስቶስ ስትመጣ ወደ አምላክ ስትመጣ ሁልጊዜ እንደ ታላቅ ግንብ ሆኖ የሚከለክልህ ሄሮድስ ነው። በቃ እጸልያለሁ ብለህ አትጸልይም፣ ሰግዳለሁ ብለህ አትሰግድም፣ አመልካለሁ ብለህ አታመልክም። ቤትህ ውስጥ ራሱ ቤትህም ይፋለምሃል። ከመሰረቱ ችግር ያለበት መሬት ከሆነ የእርግማን ልጆች የረገጡትም ከሆነ ሲያቃዥህ ነው የሚያድረው እና ተስፋህ ላይ አደጋ እየፈጠረ እንዳታገኘው፣ ከክርስቶስ ጋር እንዳትዋሃድ፣ በእግዚአብሔር ብርሃን እንዳትመራ፣ ኑሮህ ላይ ቅድስና እንዳይኖር፣ የልብህ ቡራኬም የእግዚአብሔር ፍቅር እንዳይሆን ሁልጊዜ ይታገላል ሄሮድስ። እየሰማችሁ ነው? ስለዚህ አንድ ክርስቲያን ሄሮድስ ጋር ካልደረሰ በምንም መንገድ ቤተልሔም አያገኛትም።